ኢየሱስ በዮሴፍ መቃብር ውስጥ በሚል ርዕስ እንመለከታለን። ኮፒ ሊንክ እና ሼር አድርጉት። በኢየሱስ ክርስቶስ ስም። የኀፍረትና የስቃይ ቀን ካለፈ በኋላ ኢየሱስ ረፍት አገኘ። በምዕራብ ለመጥለቅ ካዘቀዘቀችው ጀንበር የፈነጠቀው ጨረር የሰንበትን መግባት በሚያበስርበት ወቅት እግዚአብሔር ልጅ ጸጥታ በሰፈነበት በዮሴፍ መቃብር ተጋድሞ ነበረ። ጌታ ኢየሱስ ሥራውን ከፈጸመ በኋላ እጆቹ ተገንዘው በተቀደሱት የሰንበት ሰዓታት በሰላም አርፈዋል። ዓለም በፈጠሩ ጊዜ አብና ወልድ ሥራቸውን አጠናቀው በሰንበት ቀን አርፈዋል። የሰማይና የምድር በውስጣቸው ያሉት ነገሮች ሁሉ አፈጣጠር ከተፈጸመ በኋላ በዘፍጥረት 2:1 ላይ ፈጣሪና የሰማይ ነዋሪዎች ስለ አስደናቂው ትዕይንት እያሰላሰሉ ተደሰቱ። በዚያን ቀን ማለዳ ከዋክብት እንደዘመሩ የሰማይ መላእክት ተደስተው እልል እንዳሉ ታውቃለህን? ኢዮብ 38:7። ኢየሱስ ሰውን ከማዳን ሥራው ባረፈ ጊዜ የሚወዱት ሰዎች በምድር ላይ ቢያዝኑም በሰማይ ግን ደስታ ነበረ። የወደፊት ተስፋ በሰማይ ነዋሪዎች ዓይን ሲታይ እጅግ የተከበረ ነበረ። ክርስቶስ በፈጸመው ሥራ ምክንያት እግዚአብሔርና መላእክቱ ስነ ፍጥረታት እንደገና ታድሶ ኃጢአት ለአንዴና ለመጨረሻ ጊዜ ስለተሸነፈ መላው ሰብአዊ ዘር ሁለተኛ በኃጢአት ላለመውደቅ ከኃጢአት ድኖ ታያቸው። ኢየሱስ ያረፈበት ቀን ከዚህ ትዕይንት ጋር ለዘላለም የተቆራኘ ነው። እግዚአብሔር በመንገዱ ሁሉ ፍጹምና ትክክለኛ ነው። እግዚአብሔር የሠራው ነገር ሁሉ ዘላለማዊ እንዳለው አውቃለሁ። ዘዳግም 32:4፣ መክብብ 3:4። እግዚአብሔር አስቀድሞ በቅዱሳን ነቢያቱ አፍ እንደተናገረው ዓለም ሁሉ በሚታደስበት ጊዜ የሐዋርያት ሥራ ምዕራፍ 3 ቁጥር 21 ኢየሱስ በዮሴፍ መቃብር አርፎ የዋለበት በፍጥረት ጊዜ ተቋቋመች ሰንበት ያን ጊዜም የደስታና የእረፍት ቀን ትሆናለች። በየሰንበቱ ኢሳይያስ 66:23 ከየብሔሩና ብሔረሰቡ የዳኑት ሁሉ በአንድ ላይ የእግዚአብሔርና ለበጉ በደስታ የሚሰግዱት ጊዜ ሰማይና ምድር በኅብረት የውዳሴ ድምፃቸውን ያሰማሉ። ኢየሱስ በተሰቀለበት ዕለት ትንቢት መፈጸሙን የሚያረጋግጥ አዲስ ምልክት